ቤት ቀይራችሁ ልገቡበት ያሰባችሁት ቤት እንዲህ ሰው የሚኖርበት እስከማይመስል ድረስ መስቀልቀል ብሎ ቢጠብቃችሁ ምን አይነት ስሜት ነው የሚሰማችሁ? እኛም ተደውሎልን ስንመጣ ቤቱን እንዳልነበረ አድርገን ማለት ነው ግቡብኝ እንዲል አድርገን ከስተመራችንንም ከእንደዚህ አይነት አሁን ገና ቤት ልቀይር ነው፣ በምን አይነት ኬሚካል ነው ማጸዳው፣ እንዴት አድርጌ ነው ማጸዳው፣ ማን ነው የሚያጸዳልኝ የሚሉ ሐሳብና ጭንቀታቸውን አስወግደን እኛ መተን ቤቱን ከአናቱ እስከ እግሩ ምንም ሳናስቀር እያንዳንዱን በዲቴል ሙልጭ አድርገን አጽድተን እንዳልነበረ አድርገናል። ይህን መኝታ ቤቱን እንደምታዩት እንዳለ አልጋውን አንስተን ምንጣፉ እዛው የተጣበቀ ነበር። እዛው በተጣበቀበት ምንጣፉን አጥበን ምንጣፉ ደግሞ ቶሎ እንዲደርቅ የምንጣፍ ማድረቂያ አድርገን መስታወቶቹን ደግሞ በምታዩት መንገድ አስደማሚ በሆነ ሁኔታ መስታወት ያለው እስከማይመስል ድረስ ከውስጥም ከውጭም ሙልጭ አድርገን አጽድተናል። ቀጣይ ወደ ልጆች ክፍል ነው የገባነው። አልጋውን ሁለቱን አጸዳን፣ መስታወቱን አጸዳን፣ ሙሉ ቤቱን እንደዚህ ሙልጭ አደረግነው። ወደ ቀጣይ ክፍል ስንገባ ምንጣፉን አንስተን ምንጣፉን ሙልጭ አድርገን አጸዳ ነው። ከዛ የመኝታ ቤቱን እያንዳንዱን የልብስ መደርደሪያ በዲቴል ሙልጭ አደረግናቸው። ጣይ ወደ ኦፕን ኪችን ሄድ ነው። ጣዩን ፓርት በፓርት ቱ አሳያችኋለሁ። የሰፈር ነው መታችሁ ይሄ ሁሉ ስራ የሰራችሁት ላላችሁን ተሚት 72 መተናል። ሰፈሩ ራሱ በጣም ደስ የሚል ሰፈር ነው። እናንተም የአይምሮ ጭንቀታችሁን አራግፈን የአይምሮ ሰላምና እረፍታችሁን ማግኘት ከፈለጋችሁ ዲስክሪፕሽን ላይ ባለው ስልክ በመደወል ቡክ ማድረግ እንዳይረሱ። መልካም ጊዜ